ሰላም ጤና ይስጥልኝ። የፒስ ዘ ወርልድ የዩቲዩብ ቻናል ተከታታዮች በመላው ዓለም የምትገኙ ውድ ቤተሰቦቼ ለዛሬ ግንቦት 23 ቀን 2018 ዓመተ ምህረት ማለት ሜይ 31 2026 በኢትዮጵያ ባንኮች ውስጥ ለእያንዳንዱ የውጭ ሀገር ገንዘቦች ከፍተኛውን የግዢ ዋጋ ያቀረቡ ባንኮች ስምና ትክክለኛውን ዋጋ ጭማቂ ይዤላችሁ ቀርብ ያለው ቪዲዮ ተጀምሮ እስከሚያልቅ አብራችሁ እንድትቆዩ አደራ ስል ሰብስክራይብ በማድረግ የቻናላችን ተከታታዮችም እንድትሆኑ እጋብዛለሁ። ቀጥታ ወደ ጥንቁር እናልፋለን። የአሜሪካ ዶላር ስንመለከት የአሜሪካን ዶላር ኦሮሚያ ባንክ በ162 ብር ከ68 ሳንቲም እየገዛ ይገኛል። እንዲሁም የአውሮፓ ዩሮ ስንመለከት እሱም ኦሮሚያ ባንክ ነው 194 ብር ከ46 ሳንቲም። የእንግሊዝን ፓውንድ ስንመለከት ዘምዘም ባንክ ነው 212 ብር ከ67 ሳንቲም። የዱባይ ድርሃም ስንመለከት 45 ብር ከ82 ሳንቲም። የካናዳ ዶላር ስንመለከት የኢትዮጵያ ንግድ ባንክ ነው 114 ብር ከ60 ሳንቲም እየገዛ ይገኛል። የአውስትራሊያን ዶላር ስንመለከት የኢትዮጵያ ንግድ ባንክ ስኑም በ113 ብር ከ42 ሳንቲም እየገዛ ይገኛል። የሳውዲ ሪያልን ስንመለከት አዋሽ ባንክ ነው እሱም 42 ብር ከ95 ሳንቲም። እንዲሁም የቀጠር ሪያል ስንመለከት የኢትዮጵያ ንግድ ባንክ 43 ብር ከ14 ሳንቲም። የኦማን ሪያል ስንመለከት እሱንም የኢትዮጵያ ንግድ ባንክ በ409 ብር ከ80 ሳንቲም። እንዲሁም የባህሬን ዲናር ስንመለከት ደግሞ የኢትዮጵያ ንግድ ባንክ ነው እሱንም በ418 ብር ከ52 ሳንቲም እየተመነዘረ ወይም እየገዙ ይገኛሉ። ክቡራትና ክቡራን የቻናላችን ተከታታዮች አሁን ደግሞ ቀጥዬ የማቀርብላችሁ የጥቁር ገበያ ምንዛሬ ሲሆን እሱም ቅድም እንደገለጽ ነው የዶላር፣ የዩሮ፣ የሪያል እና የሌሎች ዋና ዋና ገንዘቦች ዝርዝር አብረን እናያለን። እስከ መጨረሻ አብራችሁን ቆዩ። የአሜሪካን ዶላር ስንመለከት በመጀመሪያ ደረጃ 100 የአሜሪካ ዶላር 18062 ብር ከ94 ሳንቲም። 100 የአውሮፓ ዩሮ ስንመለከት 21064 ብር ከ89 ሳንቲም። 100 የእንግሊዝ ፓውንድ ስንመለከት 24301 ብር ከ85 ሳንቲም። 100 የሳውዲ ሪያል ስንመለከት 4792 ብር ከ34 ሳንቲም። 100 የዱባይ ድርሃም ስንመለከት 4917 ብር ከ42 ሳንቲም። 100 የስዊስ ፍራንክ ስንመለከት 23125 ብር ከ23 ሳንቲም። 100 የካናዳ ዶላር ስንመለከት 13089 ብር ከ82 ሳንቲም። 100 የእስራኤል ዶላር ስንመለከት 12982 ብር ከ24 ሳንቲም። 100 የቻይና ዩዋን ስንመለከት ደግሞ 2669 ብር ከ57 ሳንቲም። 100 የኩዌት ዲናር ስንመለከት ደግሞ 58372 ብር ከ40 ሳንቲም። እንዲሁም የቀጠር ሪያልን ስንመለከት 4961 ብር ከ16 ሳንቲም። 100 የኦማን ሪያል ስንመለከት 46979 ብር ከ91 ሳንቲም። እንዲሁም የጆርዳን ዲናር ስንመለከት 25478 ብር። እንዲሁም የባህሬን ዲናር ስንመለከት ደግሞ 47888 ብር ከ13 ሳንቲም። እንዲሁም የመጨረሻ የእስራኤል ሽኩል ነው። የእስራኤል ሽኩል ደግሞ ስንመለከት 6442 ብር ከ5 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል፣ ይገልጻል። የዛሬው የፒስ ዘ ወርልድ ልዩ የኢኮኖሚ እና የምንዛሬ ትንታኔዎችን ይህን ይመስል ነበር። መረጃውን ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁ ለሌሎች ወገኖች እንዲዳረስ ደግሞ ሼር ማድረጋችሁን እንዳትረሱ። በቀጣይ የትኛው የኢኮኖሚ ዘርፍ እንድንተነትንላችሁ ትፈልጋላችሁ ከታች በኮሜንት መስጫ ላይ ያጋሩን። ስላዳመጣችሁ እናመሰግናለን። ሰላም።